ከብልጽግናው አገዛዝ ቡድን ጋር ከባድ ትንቅንቅ እያደረገ ያለው ፋኖ ከባድ ዘመቻ መጀመሩ ታውቋል። መድፍ ሶያዝ 3 እንዲሁም ድሮን ያልበገረው የፋኖ ኃይሎች በመሪያቸው አርበኛ ዘመነ ካሴ አማካኝነት አዲስ ዘመቻ መተላለፉን የተሰማው። በሌላ በኩል በክልሉ በተለያዩ አካባቢዎች ከባድ ውጊያ መደረጋቸውን ቀጥለዋል። በደቡብ ወሎ ዞን ከለላ ከባድ ውጊያ የተደረገ ሲሆን ወታደራዊ ካምፑ በፋኖ እንዳልነበር ሆኗል። የአገዛዙ ጦርም ከባድ ኪሳራን ማስተናገዱን የተሰማው። በተመሳሳይ በደቡብ ጎንደር ቀጠናም በተለያዩ አካባቢዎች አዲስ ወታደራዊ ስምሪት መኖራቸውን መረጃዎች አመላክተዋል። በርካታ የአገዛዙ እግረኛ ሰራዊት በተለያዩ አካባቢዎች ወታደራዊ እንቅስቃሴ ማድረጉን የተሰማው። በሸዋና በጎጃምም የተጠናከረ ዘመቻ መደረጋቸውን ቀጥለዋል። ሌላኛው መረጃችን ነው። በሌላ በኩል ፋኖ የታድሶ ስልጠናዎችን እየሰጠ ይገኛል። የአፋብን ወሎ ቤት አማራ ሚኒሊክ 105ኛ ኮር 45ኛ ክፍለ ጦር የታድሶ ስልጠናውን ካጠናቀቁ ክፍለ ጦሮች መካከል አንዱ ነው። ጦሩ ከወግዲ ባሻገር ወደ አጎራባች ወረዳዎችና ወንዝ ተሻግሮ ደማቅ ታሪክ በመጻፍ ላይ ያለ ክፍለ ጦር ነው ተብሏል። ተሰሙታላችሁ። ዓለም አቀፍ የሰብአዊ መብት ተሟጋች ድርጅት ሁማን ራይትስ ዎች የትግራይ ክልል ባለስልጣናት እድሜያቸው እስከ 16 ዓመት የሆኑ ህጻናትን ጨምሮ ሰላማዊ ዜጎችን በግዴታ ወደ ውትድርና እየመለመሉ ነው ሲል በጽኑ ኮንኗል። ድርጅቱ በወጣው ሪፖርት እንዳስታወቀው የክልሉ ኃይሎች ቢያንስ ከሚያዝያ 2016 ጀምሮ የቀድሞ ተዋጊዎችንና ሌሎች ወጣቶችን አፍኖ እየወሰዱ ይገኛል ብሏል። ወደ እናንተ ይደርሳል። ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች እንደምንቆያችሁን አሁን ለሰዓቱ መደመጥ ያለባቸውንና ትኩረት የሚሹ በርከት ያሉ መረጃዎችን ይዘን ቀርበናል። እናንተም እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩን በአክብሮት የጋበዝን። አሁን በቀጥታ ወደ መረጃዎቹ እናልፋለን። በቅድሚያም በአማራ ክልል የሚደረጉ ውጊያዎች ተጠናክረው ቀጥለዋል። በደቡብ ወሎ ዞን ከለላ ወረዳ ስር በምትገኘው ልጓም ገጠር ከተማ ሰፍሮ በሚገኘው የሚኒሻ የአድማ ብተና ጊዜያዊ ወታደራዊ ካምፕ ላይ ዛሬ ሌሊት ላይ ፋኖ ጥቃት መፈጸሙንና ድንገተኛ ጥቃት ማድረሱን ከአካባቢው የወጡ መረጃዎች ገልጸዋል። የልጓም የውጊያና ተጨማሪ ስምርቶችን በተመለከተ ድንገተኛ ጥቃቱን ተከትሎ በካምፑና በአካባቢው ለሰዓታት የቆየ ውጊያ እየተደረገና በልጓም ከተማና አካባቢ የተደረገው ውጊያ እስከ ረፋዱ ድረስ ቀጥሎ እንደነበር መረጃዎች ገልጸዋል። በጥቃቱና በተቀሰቀሰው ውጊያ ግን የደረሰውን ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ በውል አልታወቀም። በሚኒሻ ካምፑ ላይ ጥቃት መፈጸሙን ተከትሎ ግን በሌሊትም ከፍተኛ ጉዳት ደርሶ ሊሆን ይችላል የሚል መላምታቸውን የመረጃ ምንጮች እየገለጹ ይገኛሉ። በደቡብ ጎንደር ቀጠና ደግሞ በጉና በተለያዩ አካባቢዎች አዲስ ወታደራዊ ስምሪት መኖሩን ዛሬ የወጡ መረጃዎች ያሳያሉ። ወደ ሀገረ ገነት እንዲሁም ደክምር ድንጋ ወደ ጉና አጂሳና ብናት መስመር ሰፊ እግረኛ ወታደራዊ እንቅስቃሴ መኖሩ ተገልጿል። በደቡብ ወሎ በውጫሌና በአምባሰል በመርሳ ቀጠናዎችም እንዲሁ ውጊያዎች መኖራቸውን የመረጃ ምንጮች ገልጸዋል። ከነዚህ መካከል በፋኖ የወጣው መግለጫ እንደሚያሳየው ከመርሳ ከተማ መነሻ በማድረግ በሶስት አቅጣጫዎች ማለትም ወደ መሃል አምባና ዶዶ ሚካኤል ተብሎ በሚጠሩ የአምባሰል ተራራማ ሰንሰለታማ አካባቢዎች ወታደራዊ እንቅስቃሴ ካደረገ የመከላከያ አድማ ብተና ሚኒሻ ኃይል ጋር ውጊያ ተደርጓል። የአማራ ፋኖ ብሔራዊ ንቅናቄ በስሩ የሚገኙ በዚሁ ቀጠና የሚኒሊክ እዝ 104ኛና 101ኛ ኮር በጋራ የመከላከል መልሶ የማጥቃት ዘመቻ በማድረግ እንዲሁ ድል መጎናጸፋቸውን መግለጫው ያሳያል። በጥቃቱ በርካታ ክላሽንኮቭ ተተኳሽ እንዲሁም የዲሽቃ ከባድ መሳሪያ ተኳሾችና ወታደራዊ አልባሳት፣ ልዩ ልዩ ወታደራዊ ቁሳቁሶች በፋኖች መግባታቸው ሲገለጽ በዚህ ውጊያ እስከ 100 የሚደርስ ኃይል ጉዳት እንደደረሰበት ገልጸዋል። በቦረና ሳይንት መካነ ሰላም ዙሪያ መከላከያ አድማ ብተና ሚኒሻ ከመካነ ሰላም ከተማ በመነሳት በሌሊት የፋኖ ይዞታዎች ላይ ድንገተኛ ዘመቻ በወጡበት ወቅት ውጊያ ተቀስቅሷል። ውጊያው በመካነ ሰላም ከተማ አቅራቢያ በሚገኙ ቢሊታብሮ፣ ሩፋዲና በዋ ተብሎ በሚጠሩ አካባቢዎች እንደነበር የመረጃ ምንጮች ገልጸዋል። በእነዚህ አካባቢዎች በሌሊትና በቀን በነበረ ዘመቻና እንቅስቃሴ በተደረገው ውጊያና የደፈጣ ጥቃት የደረሰው ጉዳት በውል አልታወቀም። በሰሜን ወሎ የተጠናከረ ወታደራዊ ስምሪት መኖሩንም ሌሎች የመረጃ ምንጮች ገልጸዋል። በሰሜን ወሎ ቀጠና በተለያዩ አካባቢዎች ያገዛዙ ወታደራዊ ስምሪትና እንቅስቃሴ ተጠናክሮ መቀጠሉ ሲገለጽ፣ በተለይ በቆቦና በላስታ እንዲሁም ደግሞ አሁን ተገኝ የግዳን የሰሜን ወሎ ደጋማ አካባቢዎች መጠነ ሰፊ የእግረኛ ሰራዊት እንቅስቃሴ እየተደረገ ሲሆን የአቡነ ዮሴፍ ተራራን በሁሉም አቅጣጫ መሰረት ያደረገ ዘመቻ ያደረገ ሲሆን በሌላ ዘመቻ ደግሞ የአምባሰል ተራሮችን መሃል ያደረገ ዘመቻ እንቅስቃሴ እንዳለ የወጡ መረጃዎች ይገልጻሉ።
መረጃዎቻችን ሲቀጥሉ በሸዋ ደራ ወረዳ በምትገኘው ጉንዶ መስቀል ከተማ ትናንትና ምሽት የኦነግ ሸኔ ታጣቂ ቡድን ጋር በተደረገው ውጊያ የአካባቢው የመንግስት ጸጥታ ኃይል ተጨማሪ ኃይል ድጋፍ እንዳያደርስ ለአካባቢው ሚኒሻና ለአካባቢው አርሶ አደሮች እንቅፋት መፍጠሩና ይህም ቅሬታ መፍጠሩን የአካባቢው መረጃ ምንጮች ገልጸዋል። ትናንት ሰኔ 28 ከምሽቱ 6 ሰዓት ተኩል ላይ በጉንዶ መስቀል ከተማ ቀበሌ 03 ደግሞ አዲስ ከተማ አካባቢ የኦነግ ሸኔ ታጣቂ ቡድን ከፍተኛ ወረራ የፈጸመ ሲሆን የአካባቢው ሚኒሻ አባላት አቅማቸውን አሟጠው ሲከላከሉ እንደነበር ምንጮች ገልጸዋል። በወረዳው ውስጥ እንግዲህ ከሚገኙ 34 ቀበሌዎች ወደ 28 ቀበሌዎች አብዛኛው አማራ የሚኖርባቸው ናቸው። ከዚህ አካባቢ የተመለመሉ ሚሊሻዎች ራሳቸውን ከኦነግ ሸኔ ለመጠበቅ የሚያደርጉት ዘመቻ በሌላ አካባቢ ከሚደረገው የሚሊሻ ስምሪት የሚሊሻ ምልመላ ተያያዥ ስምሪቶች ይለያያል። ይህ የማንነት የመከላከልም ጉዳይ ተደርጎ ነው የሚታወቀው። በሌላ በኩል ከአብይ አህመድ አገዛዝ ጋር ይፋዊ ጦርነት ከጀመረ 3ኛ ዓመቱን ለመድፈን በጣት የሚቆጠሩ ሳምንታት የቀሩት ፋኖ በክልሉ በተለያዩ አካባቢዎች የተከፈተውን ዘመቻ ተከትሎ የአጸፋ እርምጃ እየተሰጠ መሆኑን አርበኛ ዘመነ ካሴ ገልጿል። የክረምት ወሩ ለኛ ደጅና ያለው አርበኛው አገዛዙ ሙሉ ለሙሉ ለማስወገድ ያለንበት ወር በጥንቃቄ መጠቀም አለብን ብሏል። አገዛዙ የቡድን መሳሪያዎችንና ድሮን ውጊያ ላይ በሚውልበት በዚህ የክረምት ወር ፋኖ የበላይነት ወታደራዊ ይወስዳል ተብሎ የተጠበቀ ሲሆን የአርበኛ ዘመነ ካሴ ከተጠሪም ይህን ታሳቢ ያደረገ ነው ተብሏል። በሌላ በኩል የአፋብን ወሎ ቤተ አማራ ሚኒሊክ ዕዝ 105ኛ ኮር 45ኛ መብረቅ ክፍለ ጦር የሰራዊት ታድሶ ስልጠናውን አጠናቋል። በምዕራብ ወሎ ግንባር ወግዲ ወረዳ ውስጥ የሚንቀሳቀሰው 45ኛ ክፍለ ጦር ከወግዲ ባሻገር ወደ አጎራባች ወረዳዎችና ወንዝ ተሻግሮ ወራዝሮ ጭምር ወደ ደራ እንዲሁም መርጦ ለማርያም በመጓዝ ከወገን ኃይል ጋር የተቀናጀ የጠላትን አከርካሪ የሚሰብር ሰራዊት ያለበት ክፍለ ጦር ነው ተብሏል። የክፍለ ጦሩ ሰራዊት እስካሁን በበለጠ ሁኔታ ተጠናክሮ ለጠላት እጅጉን አስፈሪ ሆኖ የማድረግ አቅም ይጨምር ዘንድ የታድሶ ፕሮግራምና የአቅም ግንባታ ስልጠና አስፈላጊ መሆኑ ታምኖበት ለ10 ተከታታይ ቀናት ሰራዊት በጥልቅ ታድሶና ስልጠና ላይ ቆይቷል። በዛሬው ዕለትም የመርሃ ግብሩ ማጠናቀቂያ የሆነው የምረቃ ፕሮግራም ተካሂዶ በዚህ ፕሮግራም ላይ የአፋብን ወሎ ቤተ አማራ ሚኒሊክ ዕዝ ምክትል ወታደራዊ አዛዥ ሻለቃ ሀብታሙ ደምሴና የ105ኛ ኮር እንዲሁም የ45ኛ ክፍለ ጦር አመራሮች የተገኙ ሲሆን ሻለቃ ሀብታሙ ደምሴ በፕሮግራሙ ላይ ባደረገው ንግግር መብረቅ በጠላት ላይ መብረቃዊ ጥቃት ለመፈጸም ያስችላት ዘንድ የሰለጠነና የበቃ ሰራዊት ገንብታለች። መብረቅ እናት ክፍለ ጦር እንደመሆኗ መጠን ድርጅቱን መመሪያ በጠበቀ መልኩ ማንኛውም የሚሰጣትን ግዳጅ ለመፈጸም በዝግጁ ናት ሲል ተደምጧል። በመጨረሻም ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሁማን ራይትስ ዎች የትግራይ ክልል ባለስልጣናት እድሜያቸው እስከ 16 ዓመት የሆኑ ህጻናትን ጨምሮ ሰላማዊ ዜጎችን በግዴታ ወደ ውትድርና እየመለመሉ ነው ሲል በጽኑ ኮንኗል። ድርጅቱ ባወጣው ሪፖርት እንዳስታወቀው የክልሉ ኃይሎች ቢያንስ ከሚያዝያ 2016 ጀምሮ የቀድሞ ተዋጊዎችንና ሌሎች ወጣቶችን አፍኖ እየወሰዱ ይገኛሉ። ይህ የቅጥር ዘመቻ በመላው ክልሉ የፍርሃት ድባብ መፍጠሩን የገለጸው ሪፖርቱ ሰላማዊ ዜጎች ከመንገድ ላይ፣ ከስራ ቦታ፣ ከመኖሪያ ቤታቸው፣ ከባህላዊ የወርቅ ማውጫ ስፍራዎች ተሰብስበው ወደ ወታደራዊ ካምፖች እየተወሰዱ መሆኑን አጋልጧል። የሁማን ራይትስ ዎች አፍሪካ ጉዳዮች ምክትል ዳይሬክተር ላቲሻ ባደር ባለስልጣናቱ ይህን ዘመቻ በአስቸኳይ አቁመው በህገወጥ መንገድ የተመለመሉት ሰዎች ወደ ቤተሰቦቻቸው እንዲመለሱ ጠይቋል። ድርጅቱ ይህን መደምደሚያ ላይ የደረሰው በሰኔ ወር አጋማሽ ላይ ከ18 የዓይን እማኞች ተመልምለው ቤተሰቦቻቸውና ከመልመለው ካመለጡ ግለሰቦች ጋር ባደረገው ቃለ ምልልስ ላይ ተመስርቶ ነው። ይህ የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች ለሰዓቱ ያዝናቸው መረጃዎች እነዚህን ይመስሉ ነበር። እናንተም እስከ ዝግጅታችን ፍጻሜ አብራችሁ ስለቆያችሁ ምስጋናችን ከልብ ነው። ሌላ አዳዲስና ወቅታዊ መረጃ እስከምንገናኝ በያላችሁበት ሁሉ ሰላሙን ተመኘን። ጤና ይስጥልን።